ጤና ይስጥልኝ። ይህ ፓን አፍሪካን ቡክ ሪቪውስ ነው። በፓን አፍሪካዊ የመጽሐፍ ዳሰሳችን የመጀመሪያውን የአማርኛ መጽሐፍ እንዳስሳለን በእናንተ በተከታታዮቻችን ጥያቄ መሰረት። ስለዚህ መጽሐፉ አጼ ዘርዓ ያዕቆብና ስራዎቹ በአንዱዓለም አባተና ቴዎድሮስ ደመቀ። ስለዚህ ትልቅ ቦታ የሚሰጠው መጽሐፍ ነው። በዘንድሮ በአምናው ዓመት በ2017 የታተመ ነው። አንዳንድ ሳነብ የያዝኳቸውን ነጥቦች እገልጻለሁ። ያው የመካከለኛው ዘመን ታሪክ በብዙ ደራሲያን የጥናት ዘርፍ ሆኖ የቆየ ነው፣ የተጻፈበት ነው። እነዚህ ሁለቱ ደግሞ ደራሲያን የደብረ ብርሃን ልጆች ናቸው። ከሌላ ከታሪክ ውጭ ካለ የጥናት ዘርፍን ቢመጡ ሊያስገነዝቡን የቻሏቸው ነጥቦች አሉ። ይህን ያህል ይዘት ያለው መጽሐፍ አደራጅተው ማቅረባቸው ገጹ በርከት ያለ ነው። ብዙ ጥናታዊ ጽሁፎችና መጽሐፍትን አይተዋል። 542 ገጽ ያለው መጽሐፍ ነው። በዚህ ወቅት ያው ዋጋው 1000 ብር ነው። 999 ከ99። አንዳንድ የያዝኳቸውን ማስታወሻዎች ስናይ መጽሐፉን ማንበብን አይተካም። በቻላችሁት መጠን አግኝታችሁ ለማንበብ ሞክሩ። ለግንዛቤያችን የሀገራችንን ታሪክ የበለጠ እንድናውቅ ያግዝ ዘንድ ግን ለፓን አፍሪካኒዝም የራሱ የሆነ ጠቀሜታ አለው። ይህን መጽሐፍ ለማየት ፈልጌያለሁ ማለት ነው። ደራሲያኑ የጻፍንበት በደቂቀ እስጢፋኖስ መጽሐፍ የደብረ ብርሃን ልጆች ስለ ዘርዓ ያዕቆብ የጻፉት ነገር አለመኖሩ በመገለጹ ነው ብለዋል። አጼ ዘርዓ ያዕቆብ የተወለዱት በጥልቅ ወይም ምንጃር በ1390 ነው። ከአጼ ዳዊት ሶስተኛ ሚስት ከግዚእ ክብራ ነው የተወለዱት። ወደ ኤርትራ ደብረ ቢዘን ሄደው መንፈሳዊ ትምህርት ተምረዋል። በዚያን ጊዜ የነበረ ልማድ ነው። በወንድሞቻቸው ቅናት ይነግሳሉ ብለው በመፍራታቸው ወደ ደብረ ነጎድጓድ፣ ትግራይ፣ ወደ ሌሎችም ቦታዎች ሄደው እየተማሩ ጊዜያቸውን አሳልፈዋል። በነገራችን ላይ አጼ ዘርዓ ያዕቆብና ስራዎቹ ስለሚል አንተ እያልን እንቀጥላለን። አብዛኛውን ማስታወሻ በዚያ መልኩ ስለጻፉት ማለት ነው። ከ1426 እስከ 1460 የመሩ 15ኛው ክፍለ ዘመን በምንለው ጊዜ ማለት ነው ናቸው። 3 ወይም 4 ሚስቶች ነበሯቸው። ከአንድ በላይ ማግባት እንግዲህ አባታቸውም ያደረጉት ነው፣ እሳቸውም አድርገውታል። ምክንያቱ ግጭትን ለማርገብ፣ ግዛትን ለማስፋፋት፣ በተለያዩ ግዛቶቻቸው ወደቦችን ለመቆጣጠር፣ የቱርክን ተጽዕኖ ለማርገብ ታስቦ የተደረገ እንደሆነ ተገልጿል። ጽዮን ሞገሳ የተባለችው ሚስቱ ልጇን በእደ ማርያምን ለማንገስ መፈንቅለ መንግስት ለማድረግ ሞክራ ተገርፋ በዚያው ሰበብ ሞታለች። ከሚስቱ አንደኛዋ ማለት ነው። ስመ መንግስቱ ቆስጠንጢኖስ ይባላል። በሸዋ በደብረ ምጥማቅ ነው የነገሰው። ሀበሻ የሚለውን ስያሜ ኢትዮጵያ ወደሚለው ስያሜ የቀየረ ንጉስ ነው። በመካከለኛው ዘመን ከተሞችን በአገሪቱ አስፋፍቷል። በልዩ ልዩ ቦታዎች የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካ ንጉስ ቢባል የማያንስበት ነው። በረራ የዛሬው አዲስ አበባ ወይም በረራ ላይ በፍራው ማውሮ ካርታ እንደተጠቆመው ትልቅ ከተማ ነበር። ምጽዋ፣ ዘይላ እነዚህ የወደብ ከተሞች ናቸው። መቋዲሾ ቤተክርስቲያን የነበረበት ቦታ እንደነበረ ሰፊ ግዛትና ከተሞች ነበሩት። በራራ የአጼ ዳዊት ከተማ ስትሆን በ1380 የተመሰረተች ነች። አሁን አዲስ አበባ የሆነችው። አህመድ ቢን አልጋዚ ወይም ግራኝ አህመድ አፍርሷታል። ከበረራ ወደ ደብረ ብርሃን መናገሻውን ማሩ በፍራው ማውሮ ካርታ እና በሌሎችም ታሪካዊ መጽሐፍት ተጠቁሟል። የደር ተራራ በአዲስ አበባ አቅራቢያ የአጼ አብርሃ ቤተ መንግስት የነበረበት፣ ከግራኝ ወረራ በፊት የነበረው መንግስት የኤረር መንግስት ይባል ነበር። እንዲሁም ዝቋላ፣ መናገሻ፣ እንጦጦ፣ ጥልቅ እነዚህ ቤተ መንግስቶች የነበሩባቸው ናቸው። ማዕከላዊ መንግስት በደብረ ብርሃን ተመስርቷል። የደብረ ብርሃን ቤተ መንግስት 13 በሮች ያሉት ነው። የተለያዩ ስምና ተግባራት ያሏቸው በሮች ናቸው። ደብረ ብርሃን እንደሚታወቀው ብርሃን የወረደበት ከተማ ነው። የወረደው በደቂቀ እስጢፋኖሶች ጊዜ በነበረው የሃይማኖት ክርክርና ፍርድ ወቅት በመሆኑ
የአፄ ዘርዓ ያዕቆብ ተከታዮች ለእኛ ፍርድ ትክክለኛነት ብርሃን ወረደ ሲሉ፣ የደቂቀ እስጢፋኖስ ተከታዮች ደግሞ ለበደላችን ለመበደላችን ፈጣሪ አዝኖ የመጣ ብርሃን ነው ይላሉ። በሳይንሳዊ ማህበረሰብ ደግሞ ሃሊስ ኮሜት ነች የሚባል አለ። በዚህም መጽሐፍ ይህ ተጠቁሟል። ከኢየሩሳሌም እና ሮም ጋር ግንኙነት ነበረው። አፄ ዘርዓ ያዕቆብ የአፄ ዘርዓ ያዕቆብ ቤተመንግስት በየዘመኑ ቤተመንግስት እየተሰራበት ሳይለማ ሳይጠና መቆየቱን ዶክተር ደረሰ በዚህ መጽሐፍ በሰፊው መጽሐፎቻቸው እንደ ማጣቀሻ የቀረቡት ገልጸዋል። ታሪኩን ስለሚያውቁ እስካሁን ድረስ ያለማ ቦታ ነው ማለት ነው። በደብረ ብርሃን ከተማ የቤተ ክርስቲያንና የገዳማት ግንባታ በአፄ ዘርዓ ያዕቆብ ዘመነ መንግስት በሰፊው ተካሂዷል። መቅደሳ ማርያም ቤተ ክርስቲያን ሞቃዲሾ አሁን ሶማሊያ እስከነበረችው ቤተ ክርስቲያን ድረስ፣ ዳጋ እስጢፋኖስ፣ ደብረ ሊባኖስ፣ ደብረ ኢየሱስ የአሁኑ ስላሴ ደብረ ብርሃን፣ ደብረ ምጥማቅ፣ ጻድቃኔ ማርያም፣ ሰላ ድንጋይ፣ ብርብር ማርያም፣ ምርጡለ ማርያም፣ አራዳ ጊዮርጊስ እነዚህን ጨምሮ 67 አብያተ ክርስቲያናት ተሰርተዋል። የአስተዳደር መዋቅርና ዘይቤውንም በጣም ማሻሻል ተደርጓል። በዚህ በሰለሞናዊ ስርወ መንግስት ወቅት አዳዲስ ማዕረጎች ተሰጥተዋል። ለምሳሌ ለኤርትራ ባህረ ነጋሽ የሚለው ለብትወደድ ኢሳያስ ለመጀመሪያ ጊዜ የተሰጠው ማዕረግ ነው። በሰሜን ያስቸገሩትን ሹሞች ሽሮ ሴት ልጆቹን ተክቷል። ሴቶች ልጆቹንና ሌሎች ሴቶችንም በብዛት እየሾመ ንጉስ ነው። ሴቶች በብዝበዛ ላይ ሲሳተፉ እና በደንብ ሳይመሩ ሲቀሩ የመቀየር ስራ ሰርቷል። በሰሜን በቤተ እስራኤሎች የተለኮሰ አመጽ ነበር። ቤተ እስራኤሎችን እንዲሁም ፈላሻዎችን ወይም አይሁድን በአጠቃላይ ደግሞ በብዛት በጽሁፎቹ እንደምናየው የተቸበት እና የክርስቶስ ሰቃዮች በሚል የረገመበትን ያው ክርስቲያናዊ እይታ ስላለ እንመለከታለን። ሉዓላዊ ግዛትን ለማስጠበቅ ስልጣን በዘር ተዋረድ ማስተላለፍን፣ በጋብቻ የዘር ሐረጋቸውን ከተለያዩ የሀገሪቱ ማህበረሰቦች ጋር ማዛመድን እንደ አንድ ስልት ተጠቅመውታል። በፊት 4 ቤት ይደረግ የነበረውን ጋብቻ 4 ቤት ሲቆጠር ዝምድና ያላቸው ይጋቡ የነበረውን ወደ 7 ቤት ከፍ አድርጎታል። አሁን በልዑል ዘርዓ ያዕቆብ በአፄ ኃይለ ሥላሴ የልጅ ልጅ ላይ የቆመውን የኢትዮጵያ የንጉሠ ነገሥት ዘር ሐረግን ከዚያን ጊዜ ጀምሮ ከዚያ በፊትም የነበረ በእሳቸውም ጊዜ የነበረ ለረጅም ለሺዎች ዓመታት የቆየ የንጉሳዊ ስርዓት ነበር። በዚያ ውስጥ ገናና የነበረው ንጉስ ነው አፄ ዘርዓ ያዕቆብ። የተማከለና ያልተማከለ አስተዳደርን አቀናጅቷል። ሙስሊሞችና ክርስቲያኖችን አንድ ላይ አድርጎ እየመራ መሪ ነው። አልፎ አልፎ መንገጫገጭ ቢኖርም ጦርነት ቢኖርም የጨዋ ሰራዊት አደረጃጀት ነበር። ድንበር እስከ ማስጠበቅ የደረሰ ነው። የባለጌ የሚባለው የገበሬ ሰራዊት አለ። የገበሬ ወይም የባለጌ ነው የሚለው። የጨዋ ሰራዊት አለ። እሱ ደግሞ መደበኛ ሰራዊት ነው ማለት ነው። የሚጠቀሙት ቁሳቁስ የጦር ቁሳቁስ ቀስት፣ ሳንጃ፣ ጎራዴ፣ የራስ ቁር፣ የደረት ሽፋን ይጠቀሙ ነበር። አገልግል የቆዳ ኮዳ ነበራቸው። እግረኛ፣ ቀስተኛ፣ ፈረሰኛ፣ የባህር ተዋጊ ነበሯቸው። 29 ክፍለ ጦሮች ነበሩ። በኦቶማን ቱርኮች ምክንያት ከሙስሊም ሀገሮች የሚደርስበትን ጥቃት ለመከላከል 100 ጀልባዎችን አዘጋጅቶ ስጋት ለመሆን በቅቷል። እስከ 200ም ጭምር የደረሰበት ጊዜ አለ። ዲፕሎማሲም ከግብጽ ጋር ፈጥሯል። ወደ ኔፕልስ ንጉስ መልእክተኞች ልኳል። ስርዓትን፣ ደንብን እና ሃይማኖታዊ ክዋኔዎችን ያየን እንደሆነ በአገሪቱ ቋንቋዎች የቀረበ ስርዓተ መንግስት ነበር። የፍትህ መመሪያዎች፣ የአስተዳደር መዋቅር፣ የአስተዳዳሪዎችና ክፍሎች፣ ትውፊታዊ እና ሃይማኖታዊ ደንቦችንም እንዲሁ ለማንበር ችሏል። እንደ ምሳሌ ንጉስ ቢሞት አዋጅ ይታወጃል። የሞትንም እኛ አክሊል የደፋንም እኛ በሚል እንዳይታጎል አንድ ንጉስ ቢሞት ቀጣዩ ንጉስ እንዲከተል የሱ ልጅ እንዲሁም አገር እንዳይበጠበቅ የእርስ በርስ ጦርነት እንዳይኖር ያደረገበትን መንገድ አመቻችቷል። ሌሎች እንደ ስርዓተ ቁርአት ወይም የንግስና ስርዓት፣ ስርዓተ ግብር የመሳሰሉትንም አስተዋውቋል። የመጽሐፍ ቤት ተጠሪ ሳይቀር ነበር። በመጽሐፍ፣ በስነ ጽሁፍ፣ በስነ ስዕል አይታማም። ትርጉም፣ እነዚህን የመሳሰሉት በኋላ እንመጣበታለን። አፄ ጸላ የሚል ነገር አይቻለው። ንጉሱ የሚያዘው መጠጥ ነው። ለህዝቡ በየማዕረጉ ልዩ ልዩ እቃዎችን ከወርቅ ከብር የተሰሩ
አሉ፣ በእነሱ ይበላሉ። ስርዓተ ጉዞ አለ። ንጉሱ ወይም የንጉሳዊ ቤተሰብ በሺዎች የሚቆጠር ሰራዊት ይዞ ሲጓዝ የመንግስትን መጽሐፍትን በብራና የሚያሰናዱ ተጠሪ ጭምር አለ። መጽሐፍ ዝግጅት ካልን እንደዚህ አይነት በብራና የሚያሰናዱ ሰዎች አንድ ተጠሪ አላቸው። ስርዓተ መንግስት የሚባለው ደግሞ ለንጉሱ የሚቀርብ የግብር እቃዎች የሚቀርቡበት ትዕይንት አለ። ይህም የራሱ ስርዓት አስተዋውቋል። ሃይማኖታዊ በዓላትና ክዋኔዎች መስቀልና ጥምቀት በዓላትን ጨምሮ ልዩ ልዩ ስርዓቶች 33 በዓላት እንዲከበሩ አድርጓል። እስካሁን የዘለቀ ታቦት ጥር 10 ወጥተው ጥር 11 እንዲመለሱ አድርጓል። ፍትህን፣ ፈውስ፣ መንፈሳዊ ፍትሐ ነገስት የመሳሰሉትንም አስተዋውቋል። ፍትህ ለምሳሌ የስርዓተ መንግስት ህጎችን አደራጅቷል። የቤተ ክርስቲያን የሌላውን ለይቶ የሚያይ ፍትህ ስርዓት ነበር። ፈውስ፣ መንፈሳዊ ፍትሐ ነገስት የተባሉ መጽሐፍ ተዘጋጅቷል። ክብረ ነገስት ያው ቀድሞ ከአረብኛ የተተረጎመና በአፄ አምደ ጽዮን በገናናው ንጉስ ወቅት ጀምሮ የሚታወቅ ነው። በኋላ ተለውጦ በቀዳማዊ ኃይለ ሥላሴ ጊዜ ለህገ መንግስት መነሻ ሆኗል። እንግዲህ ረጅም ጊዜ ከሰራ በኋላ በክብረ ነገስት ውስጥ ከተዋወቁት ህጎች ውስጥ ለምሳሌ ወንድ የሴትን፣ ሴት የወንድን ልብስ መልበስ እንደሌለባቸው፣ በጋብቻ ውስጥ ወንድ የሚስቱን ፍላጎት ማድመጥ እንደሚገባው፣ ይሄ ትንሽ ነፃነት ያለበት ይመስለኛል። ወንጀልን አስመልክቶ በሃይማኖት ላይ ስለሚፈጸም ወንጀል፣ ሰውን ስለመግደል፣ ከሀገር መሰደድ የሚወሰንበት አለ ሰው ገድሎ፣ ልዩ ልዩ ስለ ስካር፣ ባራጣ ስለማበደር፣ ስለማይታዘዝ ልጅ። ይህም እንግዲህ አሁን የማይታዘዝ ልጅ ይኖራል፣ ህግ ግን ይኖራል አላውቅም። ፖለቲካዊ እሳቤና የሃይማኖት ቀኖና ተቃርኖ። እዚህ ላይ ደግሞ ፖለቲካዊ እሳቤው የክርስቲያን እምነት እሳቤ አለ። የባህልና የቋንቋ እኩልነትንም እንዲሁ ለማስተዋወቅ ወይም ይህንን ለማስፈን ተጥሯል። ሌላኛው የእስላማዊ ሱልጣኔቶች ሁኔታ ነው። እንግዲህ ክርስቲያናዊ መካከለኛው ክርስቲያን ግዛት አለ። እስላማዊ ሱልጣኔት ደግሞ በኢትዮጵያ የተከበበችበት የመሐመዳውያን የሚባለው የታወቀ ነገር ነው። እንግዲህ ይህም ወደ አስተዳደሩ አካቷቸዋል። ከጠብ ይልቅ ወደ አስተዳደሩ አካቷል። ከነሱ ከሙስሊሞቹ በዘለለ ደግሞ ደቡብ ምዕራብ የሀገሪቱ ክፍል መግባባት፣ የባህል ልውውጥ በዚህ ለመያዝ ሞክሯል። የሃይማኖት ቀኖና ተቃርኖዎች አሉ። በወቅቱ እንዳልነው የአንድ ችግር ነው። ደቂቀ እስጢፋኖስ ወይም የሌሎቹም እንግዲህ ብዙ ጊዜ የሚነሱ የሃይማኖት ክርክሮች ነበሩ። ለምሳሌ በሰሜናዊው እና ማዕከላዊ ክፍል ሰንበትን አስመልክቶ በደብረ ምጥማቅ የተካሄደ ጉባኤ ነበር። የውስጣቴዎስ እና የተዋህዶ ክርክር ነው። ሌላኛው የአባ እስጢፋኖስ ሁኔታ የታወቀ ነው። አባ እስጢፋኖስ ተገርፈው በግዞት ወደ ባሌ ተወስደው በኋላም አርፈዋል። ቅዳሜና እሁድ የማርያም የሚካኤል ወዘተ ወርሃዊ በዓላት ተደንግገዋል። ከባዕድ አምልኮ ጋር ከባድ ትግል ውስጥ ነው የገባው። ክርስትናን ወይም እንግዲህ በአንድ አምላክ ማመንን ለማስተዋወቅ ባዕድ አምልኮ በሰፊው ይመለክ ስለነበር እሱን ለማስቀረት የሄደበት መንገድ ብዙ ውጣ ውረድ የነበረው እና ከባድም ነበር። ወጥ የሆነ እምነትና የተጠናከረች ኢትዮጵያን ለማምጣት ነው ዓላማው። በባዕድ አምልኮ የማጥፋት ሂደት ከጳጳሳት ጋር ጭምር ተጋጭቶ ነበር። በጽሁፍ ስራ ላይ የተካሄደ ተግባር ደግሞ የባዕድ አምልኮ አስማት ግጥሞች፣ የውጭ ትርጉም ስራዎች ተጽፈዋል። ያው በጽሁፍ ስራ ላይ ስናይ የባዕድ አምልኮ ግጥሞች፣ አስማት ምናምን ነበር። እሱ ንጉሱን አይመለከተውም። የእሱ ትኩረት የውጭ የትርጉም ስራዎችን ጽፏል፣ ጽሁፎችንም አጽፏል። ጎጂ ልማዳዊ ድርጊቶች የሚባሉት ለምሳሌ ከሰው ልጆች ደም መቅዳት፣ ትንባሆ ማጨስ ነው። ደም መቅዳት ከሰው ልጆች ለተለያየ ዓላማ የዚያን ጊዜ ነበር። እንግዲህ አሁን ደም ልገሳ እንደሚባለው አይደለም። የሴት ልጅ ግርዛት፣ ለንዋይ ብሎ ሰውን መግደል፣ የሰው ልጅ ወይም አካሉን ለባዕድ አምልኮ ማቅረብ የመሳሰሉትን ለማስቆም ጥሯል። ልዑላንና ልዕልታት ሳይቀር ተቀጥተዋል። ቤተ እስራኤላውያንንና ከእነሱ ጋር የገጠሙትን ቀጥቷል። ልጆቹን እና ልዑላንን ሳይቀር ቀጥቷል። ህይወታቸው ያለፈም አሉ። ተሰንዶ ያልተያዘ በቃል የተላለፈው የዲያቆን ወልደ ተንሳይና የንጉሱ ልጅ ገጠመኝ አለ። የንጉሱ ልጅ ወልደ ተንሳይን አሰቀለ፣ ንጉሱ ልጅን አሰቀለ የሚል በሰፊው የሚወራ አለ።
የአፈ ታሪክም የሚባል አለ፣ በትክክል ተደርጓል የሚባልም ነገር አለ። የንግድ መስመርና እንቅስቃሴ ካየን በአክሱም ዘመን የነበሩትን አስጠብቆ ሌሎችንም አስፋፍቷል። ምጽዋ፣ ኢየሩሳሌም፣ አውሮፓን ያካተተ ዘይላን ከምስራቅ የሀገሪቱ ክፍል ህንድና ቻይና በዘይላና ታጁራ ጭምር የወደብ እንቅስቃሴ ነበር። ከሙስሊም ገዢዎች በምስራቅ ኢትዮጵያ ካሉት እና ከግብጽ ጋር ችግር ይገጥመው ነበር። የመገበያያ ገንዘብ መኖሩ አልተረጋገጠም። ወርቅና ዲናር በእርግጥ ነበር። ከመካከለኛው ምስራቅ ከአውሮፓ ሩቅ ምስራቅ ጋር የተደረጉ ግብይቶች አሉ። ግብር በልዩ ልዩ መንገድ ከሰሜን እስከ ሶማሊያ የሀገሪቱ ግዛት ይሰበስባል። የፍራው ማውሮ ካርታ በ1442 አጼ ዘርዓ ያዕቆብ ወደ ፍሎረንስ ለጉባኤ ከላካቸው ተወካዮች በመረዳት ፍራው ማውሮ ካርታ አዘጋጅቷል እና ኢትዮጵያም በዚያን ጊዜ ምን ትመስልና ምን ያህል ግዛት እና ስፋት እንደነበራት ለማሳየት የሞከረ ነው። በእርግጥ ዓላማቸው አውሮፓውያኑ አፍሪካን እንዴት መቆጣጠር እንደሚችሉ ለፕሪስተር ጆን ማህበር የተዘጋጀ የካርታ ስራ ነው። የአሊያን አማንሶንም ካርታ አለ። የአፍሪካ ቀንድን የያዘ ካርታ ነው። ንጉሱ እንግዲህ የሀገር ውስጥ ሁኔታ ስናይ 17 የሚደርሱ ነጋሲ ግዛቶች ነበሩት። ሰፊ አሁን የኢትዮጵያን ብቻ ሳይሆን ምስራቅ አፍሪካን ያካተተ ማለት ይቻላል። የሀገር ውስጥ ግንኙነቱ በአመዛኙ ልጆቹን እና ሚስቶቹን የሾመበት ነው። ቅድም እንዳልነው አይሁዶች የሚኖሩባቸውን የሰሜን ምዕራብ አውራጃዎች ጨምሮ የነበሩ የአስተዳደር ሁኔታዎች ከምስራቅና ደቡብ ምስራቅ የሀገሪቱ ክፍል ከአዳል ሱልጣኔት ጋር የነበሩ ትስስሮችን ማንሳት ይቻላል። የአቢሲኒያ ደጋማው ክፍል በእስልምና ተከታዮች መንግስታት መከበብና በመፈተን ላይ ስለነበር እሱንም ለማስተካከል የሚሄድበት ጊዜ አለ። ያው ሰፋ ስለሚል እንግዲህ አለፍ አለፍ እያልኩ እሄዳለሁ። አባይን እገድባለሁ በሚል አጼ አምደ ጽዮን የሚያስፈራሩበት አያቱ ናቸው። እሱም አጼ ዘርዓ ያዕቆብም እንዲሁ ግብፅን ያስፈራራ ነበር። ምክንያቱ ደግሞ ግብፅ እዚህ ያሉትን ክርስቲያኖች ስለምትገድል፣ ጳጳስም ከዚያ ስለሚመጣ፣ እንዲሁም መልእክተኞች ወደ ኢየሩሳሌም ወይም ወደ አውሮፓ ስለሚሄዱ ስለምታስቸግር ነው። ከግብፅ ጋር የነበረው አንዳንዴ በሰላም መልእክተኞችንም ልኮ ስጦታም ልኮ ለመደራደር ይሞከራል። ግን ግብፅን እስከ መውረር የሞከረበትም ጊዜ እንዳለ ይነሳል። ሌላኛው ከባድ ችግር ኦቶማን ቱርኮች ናቸው። ኦቶማን ቱርኮች እንደሚታወቀው ክርስቲያን የነበረውን ሕዝብ ጭምር ወደ ሙስሊም የቀየሩ ከተሞችንም በዚያ መልኩ የቀየሩ ስለሆኑ በዲፕሎማሲም በምንም ይታሰባል። ግን ከባድ ፈተና ነበር። ከአውሮፓ ከሮም እንዲሁም ከቫቲካን ከአውሮፓ ነገስታት ጋር ከንጉስ አልፎንሶ ጋር ለመገናኘትም ያደረገው ሰፊ ጥረት የሚታወስ ነው። የሀዲያው ገራድ ሴት ልጁን ልኮለታል። ሶማሌውስ 299 የውሃ ጉድጓዶችን መቋደሻው አካባቢ አስቆፍሯል። 12 ቤተ ክርስቲያኖች መቋደሾ ውስጥ ነበሩ። የፈላስፋው ዘርዓ ያዕቆብ ጉዳይ ተነስቷል። ፈላስፋው ዘርዓ ያዕቆብ የሚለው የአውሮፓውያን ሴራ ነው ይላል በዚህ መጽሐፍ። የአውሮፓውያን ሴራ ነው እንጂ ንጉስ ዘርዓ ያዕቆብ ፈላስፋ ዘርዓ ያዕቆብ የሚባል የለም። ፈላስፋውን የፈጠሩት የዚህኛውን የአፄ ዘርዓ ያዕቆብን ታሪክ ለማዳፈን ነው የሚል ሀሳብ ተነስቷል። ከንጉስ አልፎንስ ከአውሮፓ በርካታ የዕደ ጥበብ ሰራተኞች ይመጣሉ፣ ግን ግብፃውያን ይገሉበታል። እሱ አንድ ችግር ነው። ከኢትዮጵያ ጋር እንዳይገናኝ የተደረገው ብዙ ችግር ነው። አምባሳደሮች መልእክተኞችን ይልካሉ፣ ደብዳቤዎችን ቀርበዋል ከነትርጉማቸው። ያው የፖርቹጋሎች በኋላ በአፄ ልብነ ድንግል ጊዜ የመጡት ከግራኝ ኢትዮጵያን ያው የክርስቲያኑን ክፍል በወረረ ጊዜ ቀድሞ ረጅም ግንኙነትና ታሪክ ነበር። በዚያ ምክንያት ከአፄ ዘርዓ ያዕቆብ ጀምሮ የተሰራ ስራ ነው ማለት ነው። ከኢየሩሳሌም ጋርም ያው እዚያ ዴር ሱልጣን ስላለ ለኢትዮጵያ የተሰጠው ገዳም ግንኙነት ነበር። ይህን ኢየሩሳሌም የሚኖሩትን መነኮሳትን ከአውሮፓ ጋር ለመገናኘት ይጠቀሙባቸዋል። እነሱ ወደ አውሮፓ እየሄዱ መልእክቱንም ያደርሱለት ነበር። ቫቲካን ወይም ደግሞ የአውሮፓ ቤተክርስቲያን ከሌሎች ምስራቅ አብያተ ክርስቲያናት ጋር ግንኙነት ለመፍጠር ሞክራ ነበር። ይህን ግንኙነት ደግሞ ለማጠናከር ኢትዮጵያንም ጋብዛ፣ የኢትዮጵያ ወኪሎች ግን ያው በካቶሊክ እና በኦርቶዶክስ መካከል ባለው ልዩነት፣ በተዋህዶ መካከል ባለው ልዩነት ብዙም አንድነቱ አልተሳካም።
ያው የግብፅ ሱልጣኖችን ነገር ተናግረናል። ክርስቲያኖችን ይጨቁናሉ። የኢትዮጵያ ውስጥ ያሉትን የአዳል ሙስሊሞችን አያያዝ ሁኔታ ይጠይቃሉ። በዚያ በአባይ ጉዳይ የራሱ ችግር አለ እና ንጉስ ዘርዓ ያዕቆብ መካን እወራለሁ እስከሚል ድረስ ያስፈራራ ነበር፣ በባህር ኃይሉ ማለት ነው። ከአንድ መጽሐፈ ብርሃን ከሚለው መጽሐፉ የተወሰደች ጥቅስ ምርጦቹ የኢትዮጵያ ሰዎች ትምህርትን የተጠሙ ናቸው የሚል አለ። ትምህርትን የተጠማን እንድንሆን እውቀትን እንድንወድ ከ20 በላይ መጽሐፍ በጻፈው በአፄ ዘርዓ ያዕቆብ እንግዲህ ጥቅስ ልንነሳሳ ይገባል ብዬ አስባለሁ። ስነ ጽሁፍ በቃ ምንም እሱ በቤተ ክርስቲያን ስላደገ ደብረ ቢዘን ድረስ ስለሄደ አባ ጊዮርጊስ ዘጋስጫ ስላስተማሩት ብዙ መጽሐፍትን አስተርጉመዋል፣ ጽፏል። የቤተ ክርስቲያን አብዛኞቹ ገድሎች በሱ ጊዜ የተጻፉ የተተረጎሙ ናቸው። እሱ በጣም በጥልቀት መታየት ያለበት ነው። ከዚያ በዘለለ ጥንቆላን፣ አስማትን፣ ባዕድ አምልኮን ለማስወገድ ሰርቷል። ግን የተጻፉ መጽሐፍ እስካሁን ያሉ ባዕድ አምልኮን የተመለከቱ መጽሐፍ አሉ። ያው የነበረው ትግል ክርስትናን ለማጽናት እና ከባዕድ አምልኮ ጋር የነበረውን ጦርነት ለማስተካከል የነበረው ከባድ ነው። ብዙም የተሳካም ያልተሳካም ክፍል አለው። መጽሐፈ ቅዳሴ፣ የዘመኑ የስዕል አሻራ፣ የግማደ መስቀሉ ጉዳይ፣ ሰንደቅ ዓላማን ማስተዋወቁ፣ ጥብቅ ደንን እንደዚሁ ማስተዋወቁ፣ ሚስቱ መፈንቅለ መንግስት እንደሞከረችበት አይተናል። አረፈ አፄ ዘርዓ ያዕቆብ በደብረ ብርሃን። ከዚያ በልዩ ልዩ ቦታዎች ሲዘዋወር ቆይቶ በሐይቅ እስጢፋኖስ አርፏል። ቀጣዩ ንጉስ በእደ ማርያም ነው። ከዚያ ደግሞ ልጁ የእሱ ልጅ እስክንድር ይከተላል። በዚህ ጊዜ ሁሉ ንግስት እሌኒ ነበረች እንደ ሞግዚት። አንድ የገረመኝ ባለፈ የአፄ ምኒልክ የጤና ሁኔታ ላይ የተጻፈ መጽሐፍ ስተነትንላቸው አፄ ምኒልክ አንድ ሐኪማቸው ነው፣ ውጭ ሐኪም ምን ብለው ይጠይቁታል? የልጅ ልጄ እንደምታየው ትንሽ ነው፣ አልጋ ወራሽ የለኝም፣ ምን ይሻላል ሲሉት ሞግዚት ማድረግ ነው መድኃኒቱ ለልጅ ኢያሱ ብሎ እንደመከራቸው ያሳያል። እዚህ ጋር ግን ለቀጣዩ ንጉስ ለበእደ ማርያም ንግስት እሌኒ ሞግዚት ሆና ሰርታለች። እና አንዳንዴ ታሪካችንን በደንብ ብንመረምር አውሮፓ ሀገር እንደዚህ ይሰራል፣ አሜሪካ እንደዚህ ይሰራል የሚባለው አሰራር ሁሉ እኛ ጋር እንደሚገኝ እንማራለን ማለት ነው። ከዚህ መጽሐፍ በጣም ብዙ ነገር ነው የተማርኩት። ገናና ንጉስ ነው። እንደ አሁን ያለችዋን እንደዚህ ያነሰችዋን ኢትዮጵያ በመጠኗ ያነሰችዋን ኢትዮጵያ የተከፋፈለችዋን ሀገራችንን ሁኔታ እንድናይ ያደርገናል። ገናና ንጉስ ነው። ራዕዩ ሰፊ ነው። ዓለም አቀፍ ግንኙነቱ እንደምታዩት ነው። ከረጅሙ ከሰፊው ታሪካችን ካልተመረመረው ታሪካችን እንግዲህ የአንዱን ንጉስ ታሪክ ስናነሳ ነው። አሁን ላለንበት ስርዓቱ እንግዲህ የሃይማኖትና የዓለማዊ ስርዓት የገነባው ደግሞ አገሪቱ እንዳትከፋፈል። ጠዋት የሳሞራ ማሼልን ታሪክ እየሰማው ነበር። እሱ ከተናገረው ውስጥ አገርን ለማጽናት ሳሞራ ሚሼል አገርን ለማጽናት ብሔርን ወይም ጎሳን መቀነስ፣ የሱን አቅም ማክሰም አለብን ይላል። ኢትዮጵያን ለማምጣት ባለፈም ዶክተር ደረሰ ሰለሞናውያን በሚል የጻፈውን መጽሐፍ ላይ ያየሁት ተመሳሳይ ነገር ለማጽናት ሌሎች ብሔርን ወይም ጎሳን ለባህላዊ ጉዳይ ልንጠቀመው እንችላለን፣ ለቋንቋ፣ ለባህል። ከዚያ በዘለለ ግን ኢትዮጵያዊነትን ማጽናት እንዳለብን የሚያስተምር ነው። ብዙ ነገር ተምሬበታለሁ። ቀጣይ መጽሐፍ ይዤ እስከምመጣ ድረስ እንደምትማሩበት ተስፋ አደርጋለሁ፣ እንደምታነቡት ተስፋ አደርጋለሁ። ጥያቄዎቻችሁን፣ ሀሳባችሁን አጋሩኝ። አመሰግናለሁ።